ጤና ይስጥልኝ ክብራትና ክብራን የዩቲዩብ ቻናል ቤተሰቦች የሰዓቱን ሰበር መረጃዎች ይዤ ቀርብ ያለው በርከት ያሉ ዓለም አቀፍ መረጃዎች በፍጥነት በመውጣት ላይ ናቸው። እነዚህ መረጃዎች በፍጥነት ዩቲዩብ ላይ ሲጫኑ ቀድሞ ለእናንተ ማስታወቂያ ምልክት ወይም ኖቲፊኬሽን እንዲደርሷችሁ የዩቲዩብ ቻናሌን ሰብስክራይብ በማድረግ የደወል ምልክቷን መጫን አትዘንጉ። ፈጣን መረጃዎች በየሰዓታቱ ልዩነት ይደርሳችኋል። ወደ መረጃዎቹ ስናቀና ክብራን አድማጮች ሌሊቱ በጣም አስቸጋሪ ሆኖ አንግቷል ለኢራንም ሆነ ለእስራኤል። ኢራን እጅግ ከፍተኛ ቁጥር ባላቸው ባላስቲክ ሚሳይሎች እንዲሁም ሰው አልባ በራሪ አውሮፕላኖች ወይም ድሮኖች እስራኤልን ስትደበድብ አንግታለች። እስራኤልም ከአጋሮቿ እንግሊዝ፣ ፈረንሳይና አሜሪካ ጋር በጋራ በመሆን ጥቃቱን ለመመከት የሰራች ቢሆንም እጅግ በርካታ ቁጥር ያላቸው ሚሳይሎች ከአየር መከላከያ ስርዓቶች አምልጠው የእስራኤልን የተለያዩ ከተሞች ደብድበዋል። ጉዳዩን አስመልክቶ ሰፊ ዘገባዎች እየወጡ ነው፣ የማስደምጣችሁናል። በሌላ በኩል ደግሞ እንዲሁም የኢራን ጥቃት በእጅጉ እያየለ በመሄዱ አሜሪካ ጦርነቱን እንድትቀላቀልና በይፋ አብረው በጋራ ቆመው ኢራንን እንዲያጠቁና የሚወሰደውን እርምጃ እንዲወስዱ እስራኤል በይፋ ለአሜሪካ የተቀላቀይን ጥሪ ማቅረቧን የራሷ የእስራኤል መገናኛ ብዙሃን ታይምስ ኦፍ እስራኤል በይፋ ዛሬ ሌሊቱን ዘግቧል። ነገር ግን የአሜሪካ መንግስት የሰጠው ምላሽ ደግሞ ተቃራኒ ሆኗል። ዝርዝሩን የምታደምጡት ነው የሚሆነው። እስራኤልም እንዲሁ ሌሊቱን በኢራን ላይ በወሰደችው እርምጃ እጅግ በርካታ ጉዳትና በርካታ ፍንዳታዎችንም አስከትሏል። የኢራን ግዙፍ መሰረተ ልማት የሆነው የነዳጅ መሰረተ ልማቷም በእጅጉ መመታቱ ነው የተነገረው። ሁለቱም ኃይሎች ውጊያቸው ቀጥሏል። በጉዳዩ ዙሪያ ፕሬዚደንት ፑቲን በፍጥነት ስልክ መደወላቸው ተነግሯል ለፕሬዚደንት ትራምፕ። ሁለቱም ሀያላን ሀገራት በሁለቱ በማለትም በኢራንና በእስራኤል ጉዳይ ለአንድ ሰዓት የዘለቀ ስልክ ንግግር ማድረጋቸውም ተሰምቷል። ጉዳዩን አስመልክቶ ሰፊና ዝርዝር ዘገባ እንደሚከተለው አስደምጣችኋለሁ። አብረን እንከታተለው። ሰበር ዜና። የዛሬው ዕለት ሌሊት እጅግ አስቸጋሪ ሆኖ ለእስራኤልም ለኢራንም ከፍተኛ ውድመት አስታቅፎ አንግቷል። ኢራን ከምሽቱ ጀምሮ እጅግ ከፍተኛ የሆነ ብርቱ ክንድ በእስራኤል ላይ ያሳረፈች ሲሆን የእስራኤል እንደ ቴልአቪቭና ሃይፋ የመሳሰሉ የተለያዩ ከተሞችም በኢራን ሚሳኤሎች ሲመቱ አድረዋል። የኢራንን በቀል ለመቋቋም እስራኤል የአጋሮቿን ክንድ እንድትጠቀምም ጭምር አስገድዷታል። የኢራን ኃይሎች ምሽቱን ጀምሮ ሌሊቱን እስከ ንጋቱ የቀጠለው የሚሳኤል ጥቃት ቸው የበረታ ሲሄድ እስራኤል በተለይም ደግሞ የዳዊት ወንጭፍ፣ አይረንዶምና አውሮው የተሰኙ ሶስቱም ዘመናዊ የአየር መከላከያ ስርዓቷን በእጅጉ ተፈትነው እንዳደሩ የተገለጸ ሲሆን እስራኤል ጥቃቱን ብቻውን መከላከል ባለመቻሏ የአሜሪካ የእንግሊዝና የፈረንሳይ ኃይሎች ከአካባቢው በሚገኝ የአየር መከላከያ ስርዓታቸው እስራኤልን ሲታደጉ እንዳነጉም የእስራኤል መገናኛ ብዙሃን እማኝነታቸውን ሰጥተው ጽፈዋል። ከቴልአቪቭና ከሌሎችም ከተሞች በቀጥታ ስርጭት ሲሰራጩ ያደሩን የዜና ዘገባ አውታሮች እንደሚያረጋግጡት ከሆነ በተለይም ደግሞ ከአራቱም ሀገራት ማለትም ከእስራኤል፣ ከአሜሪካ፣ ከእንግሊዝና ከፈረንሳይ የአየር መከላከያ ስርዓቶችም እያመለጡ የኢራን ሚሳኤሎች እጅግ በርካታ ውድመት በእስራኤል ላይ እንዳደረሱ ተነግሯል። ዛሬ ሌሊቱን ኢራን በእስራኤል ላይ የወሰደችው እርምጃ በአይነቱም በአቅጣጫውም የሰፋ እንደነበረ የሚገልጹት የዓይን እማኞች በተለይም የእስራኤል መገናኛ ብዙሃን እንዳሳወቁት ከሆነ ተኩስ የነበረው ከኢራን አቅጣጫ ብቻ ሳይሆን ከየመንም እንደነበር አስታውቀዋል። ከየመን ጥቃቱን የፈጸሙት በኢራን የሚደገፉት የየመን ኃይሎች ጥቃቱን የተቀላቀሉ ሲሆን ከኢራን ጋር ቆመው እስራኤልን ሲመቱ እንዳደሩም ተነግሯል። የኢራን መገናኛ ብዙሃን የሆነው ቴህራን ታይምስ እንደዘገበው ከሆነ የኢራን አብዮታዊ ጥበቃ ጓድም በእስራኤል ላይ ሌሊቱን በፈጸመው ከፍተኛ የሆነ ጥቃት በእስራኤል ቁጥጥር ስር ባሉ ግዛቶች ውስጥ በሚገኙ ቁልፍ መሰረተ ልማቶችንና ወታደራዊ ተቋማት ላይ ያነጣጠረ ጥቃት መፈጸሙን ገልጿል። የጠላት ግፍና ጥቃት ከቀጠለ የኢራን ኃይሎች ዛሬም የማያዳግም ዘመቻቸውን ለመፈጸምና ከባድና ብርቱ የሆነ ውድመት በእስራኤል ላይ ለማድረስ መዘጋጀታቸውንና ለሌላ ዙር በቀልም ከሰዓታት በኋላ እንደሚኖር የእስራኤል መንግስት በመገናኛ ብዙሃኑ በኩል አሳውቋል። ይህ በዚህ እንዳለ ወዲህ ከየመንና ከኢራን የተሰነዘረባትን ከፍተኛ ጥቃት ከአጋሮቿም አሜሪካ፣ ፈረንሳይና ዩናይትድ ኪንግደም ጋር በጋራ በመሆን ለመመከት ስትጥር ያደረችው እስራኤል በሌላ በኩል ደግሞ በኢራን ውስጥ በቴህራን
በቴህራንና በሌሎችም ከተሞች እርሷም በጦር ጀቶቿ የአየር ድብደባ ስትፈጽም እንዳደረች ተገልጿል። በተለይም ደግሞ በኢራን ቁልፍ የሆኑ የነዳጅ መሰረተ ልማቶች ላይ ያነጣጠረው የሌሊቱ የእስራኤል ጥቃትም በኢራን ላይ ከባድ ጉዳት እንዳደረሰ ተነግሯል። ለኢራን የኢኮኖሚ የጀርባ አጥንት ነው የተባለለትን ግዙፍ የነዳጅ መሰረተ ልማትም በዛሬ ሌሊቱ ጥቃት በከፍተኛ ውድመት እንደደረሰበት ተነግሯል። በዛሬ ሌሊት የእስራኤል ጥቃቶች በከፍተኛ ሁኔታ በደረሱበት የኢራን ከተሞችም ከፍተኛ ፍንዳታና ቃጠሎ እንደተከሰተ የኢራን መገናኛ ብዙሃን የገለጹ ሲሆን ከነዚህም መካከል የኢራን ግዙፍ የነዳጅና ጋዝ ክምችት የሆነው የሳውዝ ፓርስ ጋዝ ፌዝ 14 ማጣሪያና የፋጅር ጋጃም የተባለው ጋዝ ማጣሪያ ይገኙበታል። በእነዚህ የጋዝ ማጣሪያዎች ላይ በደረሰው ጉዳት ኢራንን ከፍተኛ የሆነ ኪሳራ እንደሚያስታቅፋት የተነገረ ሲሆን በአካባቢው ላይ የተፈጠረው ፍንዳታም የዘገባ እስከተጠናከረበት እስከ ማለዳ ድረስ እሳት ነበልባሉ እንዳልጠፋ በቀጥታ ስርጭት የቴሌቪዥኖች ላይ እየታየ ነው። ይህንን ተከትሎ ታዲያ አንዳንድ የምዕራባውያን መገናኛ ብዙሃኖች ኢራን እየነደደች ነው ሲሉ በመዘገብ ላይ ይገኛሉ። ይህ በዚህ እንዳለ ኢራን ከቀን ወደ ቀን የምትፈጽመው ጥቃት እያየለ በመምጣቱ እስራኤል ለአሜሪካ ይፋዊ ጥያቄ ያቀረበች ሲሆን አሜሪካ የኢራንን ሚሳይሎች ከማክሸፍ በተጨማሪ በማጥቃቱ ላይ እንድትሳተፍና አሜሪካ በይፋ ጦርነቱን እንድትቀላቀል እስራኤል መጠየቋን የእስራኤል መገናኛ ብዙሃን ታይምስ ኦፍ እስራኤል ቃል በቃል ዘግቧል። ጦርነቱ እያየለ ሄዷል ያለችው እስራኤል በተለይም ደግሞ ኢራንን በመዋጋት ሂደት አሜሪካም ጦርነቱን እንድትሳተፍና ኢራንን በጋራ እናጥፋት የሚል ጥያቄ ቢያቀርቡም የትራምፕ አስተዳደር በአሁኑ ሰዓት እንዲህ አይነት እርምጃን እንደማይመለከት የአሜሪካና የእስራኤል ባለስልጣናትን ዋቢ በማድረግ የእስራኤሉ መገናኛ ብዙሃን ታይምስ ኦፍ እስራኤል ጽፏል። ታይምስ ኦፍ እስራኤል ከሰዓታት በፊት አክሲዮስ የዜና ተቋምን ዋቢ አድርጎ ባወጣው ዘገባ ሁለት የእስራኤል ባለስልጣናት ለተቋሞቹ እንዳረጋገጡት ከሆነ ባለፉት አንድ ቀን ውስጥ እየተፈጸመ ያለው ጥቃት እየበረታ በመምጣቱ የፕሬዝደንት ዶናልድ ትራምፕ አስተዳደር በኢራን የኒውክሌርና ወታደራዊ ተቋማት ላይ የተከፈተውን ጥቃት እንዲቀላቀሉ በይፋ እስራኤል ስለመጠየቋ አረጋግጠዋል። አንድ የአሜሪካ ባለስልጣንም የእስራኤልን ጥያቄ ትክክለኛነት አረጋግጠው የትራምፕ አስተዳደር ግን በአሁኑ ወቅት ምንም አይነት ዓለም አቀፍ ግጭት ውስጥ ስለመቀላቀል እያሰበ እንዳልሆነ ለዜና ተቋሙ አረጋግጠውለታል። እንደ ዘገባው ከሆነ እስራኤል የአሜሪካን ድጋፍ በዋነኝነት የፈለገችው ከመሬት በታች በጥልቀት የተገነባውን የፎርዶ የዩራኒየም ማበልጸጊያ ጣቢያን ለማውደም ሲሆን ይህንንም በራሷ ወታደራዊ አቅም ብቻ ለማከናወን እንደከበዳት ነው የተመለከተው። አንድ ከፍተኛ የዋይት ሀውስ ባለስልጣን በዛሬው ዕለት ሌሊቱን ለአክሲዮስ ኒውስ በሰጡት ማረጋገጫ እስራኤል በኢራን ላይ በምትወስደው ጥቃት ላይ የሚሆነው ሁሉም ሊከሰት አይችልም፣ የተባለው ሁሉ ይደረጋል ማለት አይደለም። ነገር ግን ኢራን ፈቃደኛ ከሆነች ለዚህ ግጭት ስኬታማና ሰላማዊ መፍትሄ በድርድር ለማምጣት አቅሙ አለን። ኢራን ሰላምን ለማምጣት ፈጣኑ መንገድ የኒውክሌር የጦር መሳሪያ ፕሮግራሟን መተው ብቻ ነው ብለዋል። ይህ ካልሆነ ግን አሜሪካ እያሰበች በእርምጃው ላይ እርምጃ እንዲጨመር እስራኤልን ልታግዝ ትችላለች ብለዋል። ቀደም ሲል አክሲዮስ የእስራኤል ባለስልጣናትን በመጥቀስ እንደዘገበው ፕሬዚደንት ትራምፕ ቴህራን የኒውክሌር የጦር መሳሪያ እንድታገኝ ለመከልከል አስፈላጊ ሆኖ ከተገኘ አሜሪካም የፎርዶን ጣቢያ ሙሉ በሙሉ ለማውደምና ለመምታት እንደምታስብ ለጠቅላይ ሚኒስትር ቤንያሚን ኔታንያሁ አስቀድመው ነግረዋል ብለዋል። በአሁኑ ሰዓት ግን የተከፈተውን ጦርነት አሜሪካ መቀላቀል ሀሳብ እንደሌላት ከኢራን የሚተኮሱ ሚሳይሎችን እስራኤልን ከመምታት እንዲታቀቡ በማክሸፍ ስራ ላይ ብቻ ተወስና እንደምትቆይ አሜሪካ ገልጻለች ተብሏል። ይህ በዚህ እንዳለ የእስራኤል ቀጣይ ጥቃት በዋናው የኢራን መሪም በአያቶላ አሊ ካሚኒ ላይ ያነጣጠረ እንደሚሆን ተገልጿል። የእስራኤል አንድ ባለስልጣን ለዎል ስትሪት ጆርናል በሰጡት ማረጋገጫ እስራኤል የኢራንን የኒውክሌር ፕሮግራም ለማፍረስ በምታደርገው ጥረት በኢራኑ የበላይ መሪ አያቶላ አሊ ካሚኒ የጥቃት ኢላማ ከመሆን ሊሰወሩ አይችልም ወይም ቀጣዩ ዋነኛ ኢላማ እርሳቸው ናቸው ብለዋል። ይህ ንግግር የእስራኤል ስትራቴጂን የኢራንን የኒውክሌር ተቋማት ከመውደምን ባለፈ የኢራንን መንግስት የፖለቲካና የወታደራዊ ምሰሶች ሁሉ እስከ ማናጋት የተዘረጋ ከፍተኛ እርምጃ ለመውሰድ መወሰኑን ያሳያልም ተብሏል። እስራኤል ከዚህ ቀደም ለኢራን የኒውክሌር መርሃ ግብር
ቁልፍ የነበሩ 9 ሳይንቲስቶችንና ከፍተኛ የኢራን ጀነራሎች መግደሏን በኃላፊነት መውሰዷን ይታወሳል። በተጨማሪም ሌሎች ከፍተኛ ጥቃቶችን ለመሰንዘር እቅድ እንዳለ የተነገረ ሲሆን ዛሬው ሌሊት ዎል ስትሪት ጆርናል ይዞት የወጣው የእስራኤል መንግስት እቅድ እንደሚያሳየው ቀጣይ ለመግደል የሚታቀደው የኢራኑን መንፈሳዊ መሪ አያቶላ አሊ ኻሜኒን እንደሆነ ተነግሯል። ይህ በዚህ እንዳለ የእስራኤልና የኢራን ውጊያም በከፍተኛ ሁኔታ በተባባሰበት በአሁኑ ሰዓት ከኢራን ቀጥተኛ ድጋፍ የሰጡት የሩሲያው ፕሬዝዳንት ቭላዲሚር ቭላዲሚሮቪች ፑቲን ወደ አሜሪካው ፕሬዝዳንት ዶናልድ ትራምፕ መደወላቸው ተሰምቷል። ቭላዲሚር ፑቲን ወደ ዋይት ሀውስ ስልክ የመቱ ሲሆን በዛሬው ዕለት ልደታቸውን እያከበሩ ለሚገኙት የአሜሪካው ፕሬዝዳንት ዶናልድ ትራምፕ መልካም የልደት በዓል ይሁንልህ በማለት የመልካም ምኞታቸውን የገለጹ ሲሆን ከዚያ በኋላም ረዘም ላለ ሰዓት ውይይት ያደረጉት በኢራንና በእስራኤል ወቅታዊ ጉዳይ እንደሆነ ተነግሯል። ትራምፕ ትናንትና ምሽት በማህበራዊ ትስስር ገጻቸው ላይ ባሰፈሩት ጽሑፍ እንዳሉት ፕሬዚዳንት ፑቲን መልካም የልደት ምኞታቸውን ከገለጹ በኋላ በዋናነት እርሳቸው ፑቲን በደንብ ያውቋታል ባሏት የኢራን ጉዳይ ላይ በስፋት መምከራቸውም ተገልጿል። በአንድ ሰዓት ገደማ በፈጀው የሁለቱ መሪዎች የስልክ ንግግር በሩሲያና ዩክሬን ጉዳይ ላይ የተነጋገሩት ለጥቂት ደቂቃዎች ብቻ እንደነበርና ሰፊውን የመወያያ ሰዓት የያዙትም በኢራንና በሩሲያ ጉዳይ እንደሆነ ተነግሯል። ዶናልድ ትራምፕ በመልእክታቸው እርሳቸው ማለትም ፑቲንም እንደኔው ሁሉም በእስራኤልና በኢራን መካከል ያለው ጦርነት መቆም አለበት የሚል ስሜት አላቸው። እኔም በበኩሌ የእርሳቸውን ጦርነት እንዲሁ ማብቃት እንዳለበት ገልጬላቸዋለሁ ሲሉም በውይይታቸው የተነሳውን ቁልፍ ነጥብ ይፋ አድርገዋል። ይህ የሁለቱ መሪዎች ውይይት እስራኤል በኢራን የኒውክሌር መሰረተ ልማት ተቋም ላይ ወታደራዊ ዘመቻ ከከፈተችበትና ውጥረቱም በከፍተኛ ደረጃ በጨመረበት ወቅት መሆኑን ሁኔታውን ይበልጥ ትኩረት እንዲስብ አድርጎታል። ጥቃቶቹ አሁንም ተባብሰው መቀጠላቸው እየተነገረ ሲሆን እስራኤል ጋብ ያለውን ጥቃቷን አሁንም አጠናክራ በአየር ኃይሏ እንደምትፈጽም ገልጻለች። ተጨማሪ ጥቃት ከመጣም አጸፋው እጥፍ ድርብ ሆኖ የበቀል እርምጃው እንደሚቀጥልም ኢራን ማስጠንቀቋን ቀጥላለች። ሁለቱም ሀገራት የሚወስዷቸው እርምጃዎች እጅግ አውዳሚ መሆናቸውን ቀጥለዋል። ክቡራን አድማጮች ለሰዓቱ ብታደምጧቸው ያልኳቸው አጫጭር መረጃዎች የሰማችኋቸው ናቸው።